ስራን ከሌላ ከመጠበቅ ይልቅ ስራ ፈጥሮ በመስራት ዛሬ ላይ ህይወታቸውን ያሻሻሉ የቻግኒ ከተማ ስራ ፈጣሪዎች ለወጣቶች አርአያ እየሆኑ ነው። በ2012 ዓ.ም በአነስተኛ ኢንተርፕራይዝ ተደራጅተው በብሎኬት ማምረት ስራ የተሰማሩ ወጣት መሐመድ አዲሴና ጓደኞቹ አሁን ላይ የራሳቸውን የስራ ዕድል ከማረጋገጥ ባለፈ ለ20 ወጣቶች የስራ ዕድል ፈጥረዋል። በቃሉ ፈረደ ከወጣት መሐመድ አዲሴ ጋር ቆይታ አድርገዋል። የቻግኒ ከተማ ነዋሪ የሆነው ወጣት መሐመድ አዲሴና ጓደኞቹ የተሰኘ የብሎኬት ማምረቻ ኢንተርፕራይዝ በመመስረት ብሎኬትና ቴራዞ በማምረት ለገበያ የሚያቀርብ ስራ ፈጣሪ ወጣት ነው። ወጣት መሐመድ በ2012 ዓ.ም ወደ ስራ መግባታቸውን አስታውሶ ፈተናዎችን አልፈው ለዛሬው ስኬታቸው መብቃታቸውን ይገልጻል። እየሰራንበት ያለው ዘርፍ ብሎኬት ማምረት ነው። ቴራዞም ከቅርብ ጊዜ ወዲህ ጀምረናል። ከ2012 ጀምረን ወደ ስራ ገብተናል። በአነስተኛና ኢንተርፕራይዝ ጥቃቅን ተደራጅተን ወደ ስራ ገብተናል። ብዙ ፈተናዎች ነበሩ። አንደኛ በአካባቢው ማቴሪያሉ ቶሎ ማግኘትም ከባድም ነበረ። ሁለተኛ ወደ ስራው መላመዱም ትንሽ ባለሙያ ማግኘትም አስቸጋሪ ነበር። መብራትም ትንሽ አስቸጋሪ ነበር እንደጀመርን ሰሞን። ግን እነሱን ተግዳሮቶችን አልፈን አሁን ጥሩ ደረጃ ላይ ደርሰናል። በስራቸው ውጤታማ እንዲሆኑ የመንግስት አካላት ክትትልና ድጋፍ ትልቅ ድርሻ እንዳለው ወጣት መሐመድ ይናገራል። ስራ ቦታ ድረስ መጥተው በየሳምንቱ ቀጠሮ ይዘው እየመጡ ድጋፍ ያደርጉልናል። በካይዘን፣ በሂሳብ ደብተር አያያዝ፣ በብዙ ነገሮች ብድርም አመቻችተውልናል። መጀመሪያ ስንጀምር ሲቀጥል ስራ ቦታው መንግስት ነው ያመቻቸልን። የምንሰራበትን ስራ ቦታ አነስተኛና ጥቃቅን ተደራጅተን መጀመሪያ በዛ በኩል ስለሆነ የመጣ ነው። ያው ጥሩ ተጠቃሚ ሆናል። ኢንተርፕራይዙ በአሁኑ ወቅት በአጠቃላይ ለ20 ሰራተኞች የስራ ዕድል መፍጠር መቻሉንና ጥሩ የካፒታል ደረጃ ላይም መድረስ መቻሉን ነው ወጣት መሐመድ የሚናገረው። ብዙ ችግሮችን ቀርፈን አሁን ጥሩ ደረጃ ላይ ነው ያለነው። እኛም ካፒታላችንም አድጓል። ጥሩ ተጠቃሚ ሆነናል። አሁን ያው በቋሚነት አንድ 15 ሰራተኞች አሉን። በጊዜያዊነት 5 ሰራተኛ አለን። ጠቅላላ እስከ 20 የሚደርሱ ሰራተኞች አሉን። ከኛም አልፎ ለሌሎች የስራ ዕድል ፈጥረናል። በድርጅቱ ውስጥ በስራ ላይ ያገኘነው ወጣት ባለው ታምር በበኩሉ ድርጅቱ ላለፉት 5 ዓመታት ባሳየው ጥንካሬ በርካታ ወጣቶችን ማቀፍ መቻሉንና ውጤታማ ስራ እያከናወነ መሆኑን ይገልጻል። ይህ ድርጅት አሁን እኛን ብቻ ሳይሆን ብዙ አሁን ዛሬ እንዳጋጣሚ አልገቡም እንጂ ብዙ ሰው ብዙ ድሃን ይዞ ያለ ድርጅት ነው። በጣም አሪፍ ነው። ለኛም ያለም ያውን ወደ 6 ዓመት ወደ 5 ዓመት እዚህ ጋር መስራት የጀመረው ያው ጥሩ ነገር እያገኘሁት። የቻግኒ ከተማ አስተዳደር ስራና ክህሎት ጽሕፈት ቤት የኢንተርፕራይዞች ምዝገባና አቅም ግንባታ ባለሙያ የሆኑት አቶ ሙልቀን ፈረደ ኢንተርፕራይዙ የመንግስትን ድጋፎች ተቀብሎ ውጤታማ በመሆን ሞዴል መሆኑን ገልጸው ለወጣቶችም ተሞክሮ እንደሚሆን ነው የተናገሩት። እነዚህ ልጆች አሁን እንደምታዩት ያው የስራ ቦታውም ጥሩ ቦታ ነው። ለስራቸውም ታታሪዎች ናቸው። ወደ ታች ወደ በርሃን ድረስ የገበያ ትስስር ተፈጥሮላቸዋል። በእኛ ተቋም ድረስ ማለት ነው። ስለዚህ ምርጥ ስራ ነው። አዋጪ ነው። ወቅቱን የጠበቀ ወቅታዊ ስራ ነው። ስለዚህ ሌሎች ወጣቶች ከነዚህ በመደራጀት እንደ አይነት ነገሮች መንግስት የሚያመቻችን እድል እየተጠቀሙ ውጤታማ መሆን የሚችልበት እድል ስላለ እነዚህ ልጆች አትራፊ ናቸው። በገበያ ደረጃም ተወዳዳሪ ናቸው። ጥሩ ስራ ነው እየሰሩ ነው ያሉት። አርያም ናቸው ለሌሎች ወጣቶች። ስለዚህ ሌሎችም ከነዚህ መማር ይችላሉ። እንደምታዩት የተሻለ ስራ እድልም አላቸው። በዛ ልክ ጥሩ የሚባሉ ኢንተርፕራይዞች ናቸው። ወጣት መሐመድ አዲሴ ወጣቶች ወደ ስራ ሲገቡ የሚገጥሟቸውን እንቅፋቶች በጽናት ማለፍ እንዳለባቸው ይመክራል። ወጣቶች አንደኛ በአይምሮ ጠንካራ መሆን አለባቸው። ማለት ወደ ስራ ሲገባ ብዙ ተግዳሮቶች አሉ፣ ብዙ ችግሮች አሉ። ግን እነዛ ችግሮች ይቀረፋሉ። በስራ ነው የሚቀረፉት። ጠንክሮ በመስራት ይቀየራል ሁሉም ነገር። ማይቻል ነገር የለም። እንግዲህ ከኛም መማር ይቻላል።